ረመዳን ነው። እሷ ተኝታለች። ትልቋ ሱቅ ናት፣ ትንሿ ትምህርት ቤት ናት። ረመዳን ተኝታ ቁጭ ብላ ትንሿ ትመጣና ትጀምራለች ስራ እየጀመረች እያለ እንደዚህ እየከተፈች እየጀመረች እያደረገች ያለ አንቺ ለምታችኋለሽ ቀስ ብለሽ አትከትፊም እንዴ? ሰው ተኝቶ የለም እንዴ? የምን ንቀት ነው ትላታለች። እዚህም ትላለች። ከዛ አፈጠርና ወደ ማምሻ አካባቢ ምን ይመጣል? አይ ባለፈው እቃው መቼ ያልኩ ነው የሆነ ትንሿ ለትልቋ የሆነ እቃ ይዘሽ ነይ ብላ ትደውልታለች። እሱ አላከችም። ትልቋ መቼ ያልኩ ነው ከትላንት ወዲያ አይደለም እንደመጣው መቼ ያልኩ ነው ትላታለች። አንቺ ልትቆጣጠሪ ነው እንጂ ልትቆጣጠር ነው አለቀ ከተባለ መላክ ነው ያለብሽ እንጂ እንዴት እንደዚህ ብለሽ ትናገሪያለሽ አለችና ወደ የምታደርገው የነበረው ጢላው ልጁ የ10 ዓመቱ ልጅ ጓዳ እየሰገደ እያለ ጎሮሮን ይዛ ወደ ውጭ ትወረውረ ወደ ሳሎን ትወረውረዋለች ከጓዳ። እሱም ተንፈራፈሩና ቆም አሁን ሰላቱ ላይ ቆመው ካልተንገዳገደው ከወደቀ በኋላ ተብሎ ተነሳና ቆመ። ሰላቱን ጨረሰ። ከዛ ሰላቱን እኔ በቃ ደነገጥኩኝ። ምን ብዬ ላውራ? ምን ብዬ ልናገር? ውስጤ ደነገጠ። ከዛ በኋላ ያለው ነገር ተይ፣ ይሄ ነገር ጥሩ አይደለም። ይሄ ነገር ሄዶ አሁን ገና ወር ሳይሞላ እንግዲህ እንደዚህ ሰጨርሽ ይሄን ባድርግሽ ልጁን አንስተሽ እንደዚህ በወርወርሽ